የሆነው ለምንድን ነው? መስማማት ያልቻልነው፣ አንድ መሆን ያልቻልነው ለምንድን ነው? የጥይት ድምፅ ሳንሰማ ማደር ያልቻልነው ለምንድን ነው? ሽማግሌዎቹ ማረፍ ያልቻሉት ለምንድን ነው? የታመመ ሰው ህመሙን ማስተናገድ የማይችልበት ሌላ ችግር እየሰማን ሌላ ህመም በዚህ ውስጥ መሆን የቻለበት ምንድን ነው? ይህን መጠየቅ ያስፈልጋል። በእኔ ምክንያት ይመናል መመለስ ያስፈልጋል። እነዚህ 3 ቀናት ቀላል ቀናት አይደሉም። ይህ 120 ሺህ ህዝብ ማቅ ለብሶ ያለቀሰበት ያን እያስታወስን እኛ ስለ ነነዌ ኢትዮጵያ የምናለቅስበት ጊዜ ነው። በእኔ ምክንያት ነው ብሎ ማልቀስ ይገባል። ህዝቡ ተጨነቁ። ዮናስ እንዲህ ሲላቸው እኔ በጣም ይገርመኝ። በመርከብ ውስጥ የነበረው ህዝብ ደነገጠ። በእኔ ምክንያት ነው ይሄ ያገኛችሁ። ምን እንደሆነ እንዳትጠይቁኝ፣ ምክንያቱን እንዳትጠይቁኝ። በቃ ምክንያታችሁ እኔ ነኝ፣ እኔም ጣሉኝ አላቸው ዮናስ። ያን ጊዜ ተጨነቁ። እንዲያውም ይላል መጽሐፍ ቅዱሱ ሲገልጸው መርከቡን እየቀዘፉ ወደ ምድር ለማውጣት ሞክሩ ይላል። ለምን? እሱን ከምንጥለው አሉ። አያውቁትም እኮ ልብ በሉ ይመራል። ዮናስን አያውቁትም። ጣሉኝ እያላቸው ነው። በእኔ ምክንያት ነው እያላቸው ነው። ነገር ግን ሊጥሉት አልፈለጉ። ይልቁንም ሊያድኑት ፈለጉ። ወደ ምድሩ ቀዘፉ፣ ለማምለጥ ሞከሩ። ነገር ግን አልቻሉም። ማዕበል ሞገዱ ጸጥ ሊል አልቻለም። ሊገለብጣቸው ሆነ። እንዲያውም ባሰ። ከዛ ስናደረጉ ወደ የፈጣሪያቸው ለመኑ። ጌታ ሆይ አሉ፣ ዕዳ እንዳታደርግብን ይህንን ሰው በእኛ ላይ ደም እንዳትቆጥርብን፣ ዕዳ እንዳታደርግብን በእኔ ምክንያት ነው ብለው በየአምላካቸው መጸለይ ጀመሩ። እኛስ ብንሆን ቀጥቅጠን እንገለው ነበር። አያችሁ ይመናል። የእኛ ስነ ልቡና ከእነዚህ ሰዎች ስነ ልቡና ያንሳል። እነዚህ ሰዎች ዮናስ ራሱን ከሶላቸው፣ ራሱን ባለ ዕዳ አድርጎ ነግሯቸው በእኔ ምክንያት ነው ይሄ ሁሉ መከራ የመጣባችሁ ብሏቸው ሊጥሉት አልፈለጉ። እኛ ኢትዮጵያውያንስ በአንተ ምክንያት ነው ብለን ቀጥቅጠን እንገለዋለን። ሌባ እንዴት እንደምንቀጠቅጥ እንተዋወቃለን። አንድ ሌባ ሲገኝ እንዴት ሁላችንም እንደምንረባረብበት እናውቀዋለን። ሌባ ይዛችሁ ወንድሜ ለምን ትሰርቃለህ? ከዚህ በኋላ ስራ ሰርተህ ኑር ብላችሁ መክራችሁ ታውቃላችሁ? መክራችሁ ታውቃላችሁ? ክርስቲያን እንዲሆን ኦርቶዶክሳዊ እንዲሆን ወደ ቤተክርስቲያን እንዲመጣ ሌብነቱን ከዛ በኋላ እንዲተው የስራ ምቾት እንዲኖረው አመቻችታችሁ ታውቃላችሁ? የስራ ዕድል እንዲኖረው ሰጥታችሁ ታውቃላችሁ? ይሄን አድርጎ የሚያውቅ ሰው አለ? እንቀጠቅጠዋለን እንጂ የዛሬ 10 ዓመት የተሰረቀ ስልክ እያስታወስን እንመታዋለን እንጂ የተሰረቀበት ሰው ብቻ አይደለም፣ ያልተሰረቀበት ሰው ባገኘው ነገር ይደበድበዋል እንጂ። ጥፋተኛ ሲገኝ ወደ ባህር ይጣላል፣ ይሰቀላል፣ ይገረፋል፣ ይቃጠላል። ኢትዮጵያ ውስጥ እንኳን ያጠፋ ሰው ያላጠፋ ሰው ተዘቅዝቆ ተሰቅሏል። ያላጠፋ ሰው በእሳት ተቃጥሏል ከነ ሕይወቱ። ያላጠፉ እናቶች ወዳቸው ተሰንጥቋል፣ ጽንስ ወጥቷል። ኢትዮጵያ ውስጥ ይሄ ተደርጓል። አያችሁ የእኛ ስነ ልቡና ከነዚህ ሰዎች ስነ ልቡና ያንስ ከነዚህ ሰዎች ስነ ልቡና። እኔ አንድ ሀገር ለአገልግሎት እጄ በቅርቡ ጀርመን ሀገር ስለ ሂትለር የነገሩኝ በጣም የሚደንቀኝ ነገር አለ። እስካሁን ድረስ ጀርመን ውስጥ አዶልፍ ሂትለር በሚባል ስም መጠራት አይቻልም፣ ወንጀል ነው። ሂትለር በሚባል ሰው ስም ማንም ሰው አይጠራም። እነዛ ተብሎ የሚጠራ ሰው ቢገኝ ይታሰራል፣ በወንጀል ይጠየቃል፣ ስሙን እንዲቀይር ይደረጋል በፍርድ ቤት። ያፍሩበታል በታሪካቸው። እኛ አናፍርም። 2 ሚሊዮን ህዝብ ገለን አናፍርም። በጦርነት ብዙ ነገር አድርገን አናፍርም። ብዙ ወጣት አካል ጉዳተኛ አድርገን አናፍርም። ኢትዮጵያ ውስጥ ብዙ ነገር ተከናውኗል፣ ግን በዛ ኃጢአት ማፈር አልፈልግም። ዕቃ የጠፋብን ሁሉ አነሱ ያፍራሉ። ሂትለር ተብሎ መጠራት ያፍራሉ። ይሄ ብቻም አይደለም። ሂትለር የተወለደበትን ቀንና ዓመተ ምህረት የመኪና ታርጋ ቁጥር ማድረግ አይቻልም። ሂትለር የተወለደበትን ቀንና ዓመተ ምህረት የመኪና ታርጋ ቁጥር ማድረግ አይቻልም። ለምን? ያ ኃጢአት አደባባይ ላይ መታየት የለበትም። ያፍሩበታል። እኛ አናፍርበትም። በፈጠርነው ጦርነት አናፍርም። ባደረግናቸው ነገሮች አናፍርም። አያችሁ ይመናል። በእኔ ምክንያት ነው ማለት አንፈልግም። ይሄ ብቻም አይደለም። የናዚ የሂትለር ፓርቲ ምልክት የነበረው የናዚ ምልክት መጠቀም አይቻልም። ወንጀል ነው። ያስከስሳል፣ በፍርድ ቤት ያስቆማል፣ በፖሊስ ያስይዛል። ማንኛውም ሰው ጀርመን ምድር ውስጥ ይሄ ይነገረዋል። ይሄ ምልክት ያሳያል። ይሄ ብቻም አይደለም። ይሄ ብቻ ሳይሆን አሁን የተወለዱት ልጆች ሂትለር የጨፈጨፋቸውን አይሁዳውያን አበባ ይዘው ሄደው መቃብራቸው ላይ ይቅርታ ይጠይቃሉ። በጣም ይገርም። ሶሪ ይላሉ። ሄደው መቃብራቸው ላይ
የሀገር እብደት ነበር ያኔ። አንድ ህዝብ በሀገራችን ተነሳ። ያ እብድ ያለ ኃጢአታችሁ እናንተ ንጹሐን ጨፈጨፋችሁ፣ ገደላችሁ። ስለሱ እኛ ይቅርታ እንጠይቃችኋለን ብለው አበባ ይዘው መቃብራቸው ላይ ይቅርታ ይጠይቃሉ። እኔና እናንተ ብዙ ሰዎች ቀብረናል፣ ይቅርታ እንጠይቅም። ብዙ ሰዎች በጅምላ በአንድ መቃብር ተቀብረዋል፣ ይቅርታ እንጠይቅም። ያንንም ደግሞ በእኔ ምክንያት በእኛ ምክንያት ብሎ ማፈር የሚፈልግ አንድም የፖለቲካ አካል የለም። ማፈር የሚፈልግ ሰው የለም። ሰው ነው የሞተ ህይወት ነው የተቀማለ እና ዮናስ ያስተማረን ይህን በእኔ ምክንያት ነው አላቸው። ከዛ በኋላ እነሱ ወደ አምላካቸው ጸለዩ። ዮናስ ወደ ባህሩ ጣሉት። አሳ ተቀበለው። አሳ ነባሪው 3 ቀንና 3 ሌሊት ይዞ ተጓዙ። ብዙ ማለት ይቻላል። ነገር ግን ከጊዜ አንጻር ይሄን መግለጽ አይቻልም። በሶስተኛው ቀን ወደ ነነዌ የደረሰ ነነዌ ትገፈታ ሀገርክሙ እስከ ነሰሉስለት፣ ሀገራችሁ ነነዌ እስከ 3 ቀን ድረስ ትገለበጣለች ብሎ ተናገረ። 120,000 ሰው ከነ እንስሳቱ ከነ ንብረታቸው ከነ ገንዘባቸው ወድቀው መሬት ላይ ማቅ ለብሰው ላያቸው ላይ ትቢያ ነስንሰው በእግዚአብሔር ፊት አለቀሱ። ጸሎታቸውን ሰማቸው፣ ነነዌን ከጥፋት ታደጋት። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ቸር ነውና ርኅሩኅ ነውና በፊቱ ስንወድቅ ያዝናል። ይህች ሀገር የተማረችው በዮናስ ምክንያት ነው። በሌላ ምክንያት ብቻ እንዳይመስላችሁ፣ በእነሱ ጸሎት ብቻ እንዳይመስላችሁ። ዮናስ ምንም እንኳን ሀገሪቱ ስለ ትንቢቱ እንድትጠፋ የሚፈልግ ሰው ቢሆንም ግን ዋጋ ከፍሏል። እንዴት ሆኖ ወደ ባህር ተጥሎ። ስለዚህ በዮናስ ምክንያት ጭምር ወደ ባህር በመጣሉ ምክንያት ጭምር እስኪገባው ድረስ ነውና እስኪረዳ ድረስ ነውና ከየዋህነቱ የተነሳ ነውና እግዚአብሔር ባወቀ ስለ ዮናስ መንከራተት በአሳ ሆድ ውስጥም ሆኖ ስለመጸለይ በዚያ ምክንያት እነዚህ ሰዎች ታድጓቸዋል። ስለዚህ የተከበራችሁ ክርስቲያኖች በእኛ ምክንያት ነው ብለን ንስሐ እንግባ። ሌሎችን ተጠያቂ አናድርግ። በትዳራችሁ በአንቺ ምክንያት ነው ከማለት በእኔ ምክንያት ነው የጠቆርሽው፣ በእኔ ምክንያት ነው የከሳሽው፣ በእኔ ምክንያት ነው ውበትሽን ያጣሽው፣ በእኔ ምክንያት ነው እንዲህ የሆንከው፣ በእኔ ምክንያት ነው የታመምከው እያላችሁ ይቅርታ እየተጠያየቃችሁ ሌሎችን መፈራረጃ ከማድረግ ራሳችሁን እንደ ጥፋተኛ እያደረጋችሁ በሕይወታችሁ መልካም ነገር ማድረግ ይገባልና በእኔ ምክንያት ብለን ሁላችንንም ንስሐ እንድንገባ አምላካችን እግዚአብሔር ይርዳል። የነነዌ ሰዎች ጸሎት የሰማ አምላካችን የእኛንም ጸሎት ይስማ። የዮናስን በረከት በሁላችንም ላይ ያሳደረብን ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን።